ጤና ይስጥልን ተስፋዬ ነኝ ከዘ ቱቶሪያል አካዳሚ እንደምናችሁ ደህና ናችሁ እንዴት ዋላችሁ እንዴት አድራችሁ ይህ የአማርኛን በአፋን ኦሮሞ ተሰጠ ያለው የቋንቋ ትምህርት ነው ባለፉት ቪዲዮዎች በተለያዩ ርዕሶች ላይ የተለያዩ ጥያቄዎችን አነጋገሮችን አባባሎችን አብረን ያያየን ነበር በተለያዩ ርዕሶች ስር ዛሬ ይዤ የመጣሁት አቅጣጫና ቦታ እንዴት እንደምንጠይቅ ነው እንዴት አቅጣጫን እንደምናወቅ ወይም አቅጣጫን እንዴት እንደምንጠይቅ ወይም አንድ ሰው አቅጣጫ ቢጠይቀን እንዴት እንደምንነግር የምናይበት አጫጭር የሆነ በቀላሉ መማር የምንችላቸውን የኦሮምኛ አረፍተ ነገሮችን አብረን እናያለን ከኔ ጋር ቆዩ ፕሮግራሙን ጀምራለሁ አቅጣጫ እንዳልኳችሁ ከአንድ ቦታ ወደ አንድ ቦታ የምንሄድበት ወይም ሰው ቢጠይቀን የምንመላለስበት ነው ስለዚህ የተለያዩ አቅጣጫ ጋር የተያያዙ ጥያቄዎችን አብረን እናያለን ማለት ነው የት ትሄዳለህ የት እየሄድክ ነው በአማርኛ የት ትሄጃለሽ የት እየሄድሽ ነው በአማርኛ በኦሮምኛ ሁለቱም ወይም አራቱም ጥያቄዎች ጾታ ሳይለይ ኤሰዴምታ ይባላል ኤሰዴምታ ኤሳ የት ወዴት ማለት ነው ዴምታ የሄድክ ነው ወይም እየሄድሽ ነው ማለት ነው ኤሳ ዴማ ጅርታ ማለት እንችላለን ኤሳ ዴማ ጅርታ ኤሳ ዴማ ጅርታ ማለት እንችላለን እዚህ አካባቢ ንግድ ባንክ አለ መጠየቅ ብንፈልግ እዚህ አካባቢ ንግድ ባንክ አለ ባንኪን ደልደላ ናኖ ከነጅራ ባንኪን ደልደላ ናኖ ከነጅራ ደልደላ ማለት ንግድ ማለት ነው ናኖ ማለት አካባቢ ማለት ነው ከነ ማለት እዚህ ማለት ነው ጅራ ማለት አለ ማለት ነው ባንኪን ደልደላ ናኖ ከነጅራ ንግድ ባንኩን ትተን ሌላ መጠየቅ ብንፈልግ ባንኪን ደልደላ የሚለውን እናነሳና ለምሳሌ መን ቡና ናኖ ከነጅራ ቡና ቤት እዚህ አካባቢ አለ ሱቂን ናኖ ከነጅራ ታክሲን ናኖ ከነጅራ የፈለግነውን ነገር እዛ ጋር የመጀመሪያ አረፍተ ነገር ቃላት ጋር አስገብተን እዚህ አካባቢ ያለውን ነገር መጠየቅ እንችላለን ማለት ነው መልቲፕላይ ማድረግ እንችላለን በዚህ የተለያዩ ነገሮችን ጠይቀን መማር እንችላለን ማለት ነው ሌላ ስታዲየም በየት በኩል ነው የሚከደው ስታዲየም በየት በኩል ነው የሚከደው ስታዲየሚን ካራካም ዴሙ ስታዲየሚ ካራካም ዴሙ ስታዲየሚ ካራካም ዴሙ ካራ መንገድ ነው ከም የት ማለት ነው ዴሙ ይሄዳሉ ማለት ነው ኦኬ ሌሎች ተመሳሳይ ጥያቄዎች መርካቶ የሚሄድ ታክሲ የት ነው የሚያዘው መርካቶ የሚሄድ ታክሲ የት ነው የሚያዘው መርካቶ ዴሙፍ ታክሲ ኤሰት ቀበቱ ምንንጉ ትንሽ ይለያል ኦሮምኛው መርካቶ ለመሄድ ነው የሚሄድ አይደለም ኦኬ ስህተት ነው ግን ጥያቄውን ለመጠየቅና መልስ ተመሳሳይ መልስ ለማግኘት ሁለቱም ጥያቄዎች ይሆናሉ መርካቶ የሚሄድ ታክሲ የት ነው የሚገኘው ታክሲ መርካቶ ዴሙ ኤሰት ቀበቱ ነው የአማርኛ ብትረጉም በትክክል መርካቶ ዴሙፍ ታክሲ ኤሰት ቀበቱ መርካቶ ለመሄድ ታክሲ የት ነው የሚያዘው ነው ኦሮምኛ በትርጉም የሚለው ግን ሁለቱም ችግር የለው መርካቶ ዴሙፍ ታክሲ ኤሰት ቀበቱ ፒያሳ ዴሙፍ ታክሲ ኤሰት ቀበቱ ቦሌ ከዚህ ወዴት ነው ወይም በየት በኩል ነው
Asirraa booleen garamii gara kamii ወይም ገረሚ ብለን ማቆም እንችላለን ወይም አስራ ቦሌን ገረ ከሚ ማለት እንችላለን አስራ ቦሌን ገረ ከሚ ቤት በኩል ነው አስራ ቦሌን ገረሚ ከዚህ ወዴት ነው ገረሚ ገረ ከሚ ተዋይዶ የተፈጠረ ቃል ነው ስንነገር ማለት ነው ወለጋ የሚሄድ መንገድ ቤት በኩል ነው ከራን ወለጋ ደሙ ኤሳኒ ከራን ወለጋ ደሙ ኤሳኒ ከራ መንገድ ነው ደሙ አይተናል መሄድ ነው ኤሳኒ ቤት በኩል ነው ኤሳኒ ከራን ወለጋ ደሙ ኤሳኒ የትምህርት ቢሮ ወደ ላይ ነው ወይስ ወደ ታች ነው የቀረው ዋጅር በርኖታ ኦልሞ ገዲ ሃፌ ዋጅር በርኖታ ኦልሞ ገዲ ሃፌ ዋጅራ ቢሮ ነው በርኖታ ትምህርት ነው ኦል ላይ ሞ ወይም ገድ ታች ሃፌ ቀረ ፒያሳ ወደዚህ ነው ወይስ ወደዛ ነው አንድ ቦታ ሆነን ለቅጣጫ ብንጠፋብን ባናቅ ለፍንፍኔ አዲስ ብንሆን ልንጠይቀው የምንችል ሰው ማለት ነው ፒያሳን ገረነሞ ገረሲ ፒያሳን ገረነሞ ገረሲ ወደዚህ ነው ወደዛ በአማርኛም በኦሮምኛም ይሄ ላይና ታችን ሳይሆን ግራና ቀኝን የሚያመለክት አይነት ንግግር ነው ገረና ሞ ገረሲ ገረና ሞር ኒር የሚያመለክት ሲሆን የኦሮምኛው ትርጉም ገረሲ ደግሞ ራቅ ያለ ቦታን የሚያመለክት አይነት ወይም ግራ ወይም ቀኝ ወደ አንዱ የሚያመለክት ሊሆን ይችላል ማለት ነው ሁለቱ ፒያሳን ገረነሞ ገረሲ በድሌ በምስራቅ ነው ወይስ በምዕራብ ነው የሚገኘው በድሌን ባሃሞ ዲሃቲ አርገማ ባሃ መውጫ ማለት ነው ለፀሐይ ምስራቅ ዲሃ መግቢያ ማለት ነው ለፀሐይ መጥለቂያ ምዕራብ ማለት ነው በድሌን ባሃሞ ዲሃቲ አርገማ ወደ ደቡብ ነው ወይስ ወደ ሰሜን መሄድ ትወዳለህ ወደ ደቡብ ነው ወይስ ወደ ሰሜን መሄድ ትወዳለህ ገረካባሞ ገረኪባሞ ገረካባዴሙ ፌታ እነዚህ ነገሮች መጣባቸዋለን ነገር ግን እዚህ ጋር ኪባ ደቡብ ካባ ሰሜን ማለት ነው ፌታ ትወዳለህ ነንፌዳ ይወዳለሁ ይፈልጋለሁ ማለት ነው እነዚህ ቃላቶች ማወቅ በጣም ጠቃሚ ነው ጥያቄዎችን የአቅጣጫና ቦታን ከመጠየቅ ውስጥ የሚያገለግሉ ቃላቶችን እዚህ ጋር ዘርዝሬያለሁ እዚህ አስ እዛ አች ይሄው ኩኖ ያው ኩኖ ያው ኩኖ አስ አች ተቃራኒዎች ናቸው ከስታዩ ወደ ላይ ገረኦሊ ወደ ታች ገረገዲ ይቅርታ ስፔሊንጋቸው ሁለቱም ስህተት ናቸው ኦል ገድ ነበረ መጀመሪያ ላይ ጻፍኩት ግን በኋላ ገረጨም ተጨምርበት ስፔሊንጉ ተሳሳተ ገረኦሊ ማለት ኦ ኤል አይ ገረኦሊ ወደ ታች ገረገዲ ጂ ኤ ዲ አይ ገረገዲ ይሆናል ለብቻቸው ግን ኦል ገድ እንላለን ኦል ገድ ገረትን ጨምርባቸው ግን ገረኦሊ ገረገዲ ይባላሉ መጀመሪያ የጻፍኩት በኦሊ እና ገዲ ብቻ ነው ገረት ጨምርበት አላስተዋልኩም ይቅርታ ላይ ወደ ታች ማለት ነው ግራ ቢታ ማለት ነው ቀኝ ምርጋ ማለት ነው ቢታ
ምርጋ አቅጣጫችንን ለመናገር ከምንጠቀምባቸው አንዳንዶቹ ናቸው። ሌሎች ላይ፣ ጉባ፣ ታች፣ ጎዳ። ጉባ፣ ጎዳ። በላይ ይሄ ስህተት ነው፣ ገጀላ አይደለም። ይሄ I don't know how I made that mistake። ገጀላ ይሄ ትክክል አይደለም። በላይ ማለት ገረራ ነበረ፣ ስዋፕ አደረገ። ኦኬ እዚህ ጋር ስዋፕ አደረኩኝ። ይሄ ገረራ ማለት በላይ ማለት ነው። ይሄ ገጀላ ማለት በታች ማለት ነው። ሁለቱም ተቃራኒዎች ናቸው። ስዋፕ አደረኩ። I don't know እንዴት ስዋፕ እንዳደረኩ አላውቅም። ቅርታ ገና ኮሬክት ዛት ኦኬ አስተካክላለሁ። ግን ገጀላ ጀለ ከሚለው ስር ማለት ነው። ጀለ ገረጀላ ማለት ነው። ገረጀላ በታች፣ ገረእራ በላይ ማለት ነው። ኦኬ ማዶ ገማ ማለት ነው። ገማ ገመና ማለት ደግሞ ወዲህ ማለት ነው። ከወንዝ ወዲህ እንደማለት ነው። ገመና ስፔሲፊካሊ ከወንዝ ወዲህ መሆኑን፣ ማዶ ከወንዝ ወደዛ፣ ከአድማስ ወደዛ እንደማለት ነው በኦሮምኛ። እነዚህ ቃላት አቅጣጫና ቦታን በመጠየቅ ውስጥ በጣም አስፈላጊዎች ናቸው እና ተለማመዷቸው። ሌላው አቅጣጫ ራሱ ነው ማወቅ ያለባችሁ። ኦሬዲ ብለናል አንዳንዶቹ። ካባ ሰሜን ነው፣ ክባ ደቡብ ነው ብለናል። ባሃ መውጫ ነው፣ ሊተራል ሚኒንጉ መውጫ ምስራቅ። ዲያ መጥለቂያ ወይም ምሽት ወይም የፀሐይ መጥለቂያ ማለት ዲሃ ማለት ነው። ሌሎቹ ከነሱ ጋር በመውሰድ ነው እንደ ማንኛውም አቅጣጫ ሰሜን፣ ምስራቅ፣ ደቡብ፣ ምዕራብ እንደሰውን የተፈጣጠሩት። ክበባሃ ይሄ ማለት ደቡብ ምስራቅ ማለት ነው። ካባባሃ ይሄ ሰሜን ምስራቅ ማለት ነው። ካባዲሃ ይሄ ሰሜን ምዕራብ ማለት ነው። ክባዲሃ ይሄ ሰሜን ደቡብ ምዕራብ ማለት ነው። እና እነዚህ ዋና ዋናዎችን እዚህ ጋር አድርጌላችኋለሁ። የቀረኝ ያለ አይመስለኝም። ጥያቄ ነው ያለኝ። ጥያቄ ፊደሎችን ብቻ ኮሜንት ላይ ጻፉ። ጥያቄ አዳማ በየት በኩል ነው? በኦሮምኛ እንዴት ነው የምንጠይቀው? አዳማ በየት በኩል ነው? ኤ አዳማን ኤሳኒ፣ ባ አዳማን ከራከሚ፣ ጫ አዳማን ገረከሚ፣ አዳማን ኤሳኒ፣ አዳማን ከራከሚ፣ አዳማን ገረከሚ። ዳ ሁሉም መልስ ይሆናሉ። የትኛው ነው የእናንተ ምርጫ? አመሰግናለሁ። ጥያቄ ካላችሁ ጠይቁ። ይሄንን መልሳችሁን ሳትጽፉ አትለፉ። ለመማር ጥረት አድርጉ። ጥያቄ ካላችሁ ትርጉም የሚያስቸግራችሁ ከሆነ አጭር የሆኑ ነገሮችን ጠይቁኝ። በተቻለኝ መጠን መልስ ልሰጣችሁ እሞክራለሁ። ከኔ ጋር ስለነበራችሁ አመሰግናለሁ። መልካም ጊዜ። ሰላም።